ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ እንደተለመደው ለኛ ለፎሬክስ ትሬደሮች የሚሆን ቆንጆ ርዕስ ይዤላችሁ መጥቻለሁ። ያው የኔ ይዘት ትምህርታዊ ነው፣ አሪፍ እውቀት ታገኙበታላችሁ። እስከ ቪዲዮ ፍጻሜ እንድትከታተሉ በትህትና ጋብዛችኋለሁ። የዛሬ ርዕሳችን ደግሞ ሲኤፍዲ የሚባል ኮንሴፕት ይሆናል። ሲኤፍዲ ማለት ስተነተን ኮንትራክትስ ፎር ዲፈረንስ ማለት ነው። ይሄ ማለት ደግሞ እኛ ትሬደሮች የተለያዩ ፋይናንሻል አሴት ሲሆኑ ወይም ደግሞ የተለያዩ የገበያ እንቅስቃሴ ፕራይስ ሙቭመንት የዋጋ እንቅስቃሴ እንድንገምት የሚፈቅድልን አሰራር ማለት ነው። ይሄ በጣም ትልቅ ኮንሴፕት ነው። ይሄ ማለት እኛ ፊዚካል የሆነውን ወይም ደግሞ ሪል አሴቱ ትክክለኛ አሴቱ በእጃችን ሳንይዝ ነገር ግን ገበያው ላይ እንደገዛን ወይም እንደሸጥን አይነት ሆነን እንድንቀሳቀስ የሚያመቻች አሰራር ነው። በጣም ግልጽ የሆነና አሪፍ የሆነ አሰራር ነው። ሌሎች በሪል አሴት በተገበያዩበት መንገድ እኛ ደግሞ የዋጋውን እንቅስቃሴ እያየን በዛ መልክ እኛም እንደተሳተፈን አይነት አስመስሎ ገንዘብ እንድንሰራ የሚያደርግ አሰራር ነው። ይሄ ስናየው የተለያዩ ጥቅሞች አሉት። አንደኛ ስንሳተፍ በፈለግነው አይነት መጠን መሳተፍ እንችላለን። ለቨሬጅ አለው። ትላልቅ ፖዚሽን ወይም ትላልቅ የገንዘብ መጠን እንዳለው አይነት ሰው ሆነን መሳተፍ እንችላለን። ብዙ ዋጋ ያላቸው እቃዎች ነገር ግን እኛ ባለን ትንሽ የገንዘብ መጠን ትላልቅ እቃዎችን እንደገዛን ወይም እንደሸጥን አይነት ሆነን መንቀሳቀስ እንችላለን። ሁለተኛ በሁለቱ ትርፋማ መሆን እንችላለን። በሁለቱ ስላችሁ ወደ ላይም ብለን ይጨምራል ካልንም እናተርፋለን፣ ይቀንሳል ካልንም እናተርፋለን። ምክንያቱ ገበያው በሄደው አቅጣጫ በትክክል ከገመትን ባይ ማልን ሴልን ማልን በሁለቱ ዳይሬክሽን እናተርፋለን። እዚህ ላይ ማየት ያለባችሁ ሪል ፕሮዳክቱ ኦውን ካረግ ነው ስንገዛው ዛሬ ይጨምራል ብለን ነው የምንገዛው። ይጨምራል ብለን ገዝተን ከቀነሰ ግን እንከስራለን። እዚህ ላይ ግን ይቀንሳል ብለን እንኳን ብንገዛ እናተርፋለን የሚል ኮንሰፕት ነው ያለው። ስለዚህ እዚህ በሲኤፍዲ ስር የተለያዩ አይነቶች አሉ። በአይነቶች ይለያያሉ። አንደኛው ካረንሲ ፔር ሲኤፍዲ ነው። ማለት እኛ በብዛት ያው ፎሬክስ የሚታወቀው ካረንሲ ፔር ላይ ያለው ዲፈረንስ ነው። ይሄኛው ደግሞ እንዴት ነው የምንገምተው? በሁለት ሀገራት ያለውን ካረንሲ ወይም ገንዘብ የተኛው ነው ጠንካራ ወይም የተኛው ነው የተሻለ ቫልዩ ያለው ዛሬ ወይም ወቅታዊ ሁኔታውን እያጠናን አሁን ባለው ወቅት የተሻለ ጥንካሬ ያለው የተኛው ካረንሲ ነው። ስለዚህ የተኛው የተሻለ ተፈላጊነት አለው በሚለውን መገመት እንችላለን። እዚህ ላይ የተለያዩ አሉ። ለምሳሌ ዩሮ ከዶላር አለ። አሁን ባለንበት ዩሮ የተሻለ ከሆነ ዩሮ የተሻለ ተፈላጊነት አለው ብለን መገመት እንችላለን። ወደ አሰብነው ከሄድን ደግሞ ማትረፍ እንችላለን። አይ ዩኤስዲ ዶላር ነው የተሻለ ያለው ብለን ከገመትን ዩሮ ወደ ታች ይቀንሳል ብለን ስንሄድ እናተርፋለን። ከዛ የተለያዩ አሉ። ዩሮ ከጃፓን የንም አለ። የእንግሊዝ ፓውንድ ከዶላርም አለ። እንደነ ዶላርና ጃፓን የን አይነትም እነዚህ በጣም ከፍተኛ እንቅስቃሴ ያላቸው ብዙ ተሳታፊ ሰዎች ያላቸው አሉ። ከፍተኛ የሆነ ሊኩዲቲ ያላቸው። ሊኩዲቲ ማለት የእንቅስቃሴው ብዛት ማለት ነው። ብዙ ገንዘብ ይንቀሳቀሳል እዛ ውስጥ። ብዙ ሰው ባይና ሴል ይላል። ብዙ ሰው ፈላጊ ያለው ማለት ነው። የተለያየ ባህሪ ያላቸው በጣም ሊኩዲቲ ያለው ይሄኛው አሪፍ ነው። ከነዚህ ሁሉም ካረንሲ ደግሞ ዩሮ እና ዶላር የተሻለ ነው። በተለይ ለጀማሪዎች ፎሬክስ ተመራጭ ነው። ከዛም ኮሚሽኑ ትንሽ ነው። ሎወር ስፒሪድ ነው ያለው። ግልጽ የሆነ እንቅስቃሴ ነው የሚያሳየው። ስሙዝ የሆነ ሙቭመንት ያሳየናል። ያው ዜናዎች ደግሞ አፌክት ያደርጉታል። ስለዚህ ለቢግነሮች ፎሬክስ የተሻለ ይሆናል ማለት ነው። ከዛ ቀጥሎ ሜታልስ የሚባሉ ሲኤፍዲ አሉ። እነዚህ ደግሞ የከበሩ ማዕድኖች ይባላሉ። እዚህ ላይ ደግሞ ያው የከበረውን ማዕድን እንደገዛን አይነት ማለት ነው። ስለዚህ ሜታል ስንል እነዚህ ውድ እና የከበሩ ማዕድናት እንደገዛን ወይም እንደሸጥን አይነት ተሳትፎ እንዲኖረን የሚያደርግ አሰራር ነው። እዚህ ላይ ደግሞ ጎልድ አለ። እዚህ ጎልድ ባይዘወይ ከመታሎች አንዱ ይሄ ነው። በጣም የከበረ ማዕድን ነው፣ የሚወደድ ነው። ሲልቨርም አለ፣ ፕላቲንም አለ። እነዚህ በብዛት በሲኤፍዲ እንቅስቃሴ ያላቸው ውድ
ማዕድኖች ናቸው። እዚህ ላይ የተለያየ ባህሪ ያላቸው ባለሀብቶችና ባንኮች የገንዘብ ቫሉ እያጣ ከሄደ በተለይ ዶላር ዋጋውን እያጣ ከሄደ እንደ መጠባበቂያ አስተማማኝ ቦታ አድርገው የሚያስቡት ወርቅ ነው። ስለዚህ ጎልድ በብዛት እንቅስቃሴው ማሪፍ የሆነ ባለሀብቶችና በባለ ንብረቶች ወይም እነዚህ ትላልቅ ድርጅቶች እንደ ሴፍ ሃቭን ወይም ደግሞ እንደ የአስተማማኝ መጠበቂያ ቦታ አድርገው ስለሚያስቡት ነው። ሃይ ቮላቲሊቲ ነው ማለት በጣም ሰው ይገዛል ይሸጣል ምናምን በጣም ከፍተኛ እንቅስቃሴ ያለው በኢንፍሌሽን እና በሰንትራል ባንክ ዲሲሽኖች አፌክት ይሆናል። ስለዚህ ጎልድ አሪፍ ነው። የተለያዩ ካራክተር አለው። ከፍተኛ እንቅስቃሴ ያለው ሃይሊ አፌክት ይሆናል በዜናዎች። ኮንትሮል ካላረግ ነው ደግሞ ያው ሪስኪ ነው። ለመካከለኛና እንደዚህ ፋንዳሜንታል አናላይሲስ ለሚጠቀሙ ትሬደሮች ቆንጆ ነው ወይም ተመራጭ ነው። ሶስተኛ ኢንዲሲስ ወይም በአጭሩ ኢንዴክስ ሲኤፍዲሲ ይባላሉ። እነዚህ ደግሞ ያው በአሜሪካ ያሉ ድርጅቶች በአንድ ባስኬት ወይም በአንድ ግሩፕ ተሰብስበው ላሉ የተቋማት ፕሮዳክት ያላቸው ዋጋ ማለት ነው። በግሩፕ ያሉ የተለያዩ ካምፓኒ ፕሮዳክቶች ብቃታቸው ወይም ደግሞ ስፔሲፊክ በሆነ ማርኬት ያላቸው የዋጋ መጠን የምንገምትበት ወይም ደግሞ ትሬድ የምናደርግበት ነው። እነዚህም እንደ ኤስ&ፒ 500 ወይም ደግሞ ዩኤስ 500 የሚባል አለ። ይሄ ደግሞ በአሜሪካ ያሉ 500 ትላልቅ ኮርፖሬት ያላቸውን የተፈላጊነት መጠን የሚወስነው ማለት ነው። በዓለም ላይ ምን ያህል እንቅስቃሴ ያላቸው ወይም ደግሞ ያላቸውን የገበያ ሽያጭ ተመስርቶ የሚገመትበት መንገድ ነው። ቀጥሎ ናስዳቅ 100 ይባላል ወይም ደግሞ በአጭሩ ናስ 100 ይባላል። ይሄኛው ደግሞ በአሜሪካ ላይ ያሉ ትላልቅ ነን ፋይናንሻል የሆኑ ካምፓኒዎች የሚያመርቷቸውን ምርቶች በዓለም ገበያ ምን አይነት እንቅስቃሴ ያላቸው፣ ከፍተኛ ተፈላጊነት አላቸው ወይስ ተፈላጊነት የላቸውም በሚል የሚካሄድ ነው። እነዚህም ለምሳሌ እንደነ አፕል፣ ማይክሮሶፍት፣ ተስላ የመሳሰሉ የሚወክል ነው። ሶስተኛ ዶው ጆንስ ይባላል ወይም ደግሞ ዲጄ ሰርቲ ይባላል። የተለያየ ስም አለው። እንደየብሮከሮች የየራሳቸው ስም ይሰጧቸዋል። እነዚህ ደግሞ ጃይንት የሆኑ ትላልቅ የሆኑ ኮርፖሬት ያሉት ማለት ነው። በጣም ግዙፍ የሆነ እንቅስቃሴ ያላቸው ነው። እንደነ ኮካኮላ አይነት ግዙፍ የሆነ የአሜሪካ ይሄ ቦይንግ የሚባል አየር መንገድ እንደነዚህ አይነት የሆኑ ናቸው። እነሱ የሚወክሉ 30 ድርጅቶች ምን ያህል እንቅስቃሴ ያላቸው የሚገመቱበት ማለት ነው። ከዛ ቀጥሎ አራተኛ ደግሞ ኮሞዲቲ ሲኤፍዲ የሚባል አለ። ኮሞዲቲ ማለት ደግሞ እቃዎች ማለት ነው። ማለት እንደነ ኤነርጂና አግሪካልቸራል የመሰሉ እቃዎች ማለት ነው። ይሄኛው ደግሞ ያው ፊዚካል ጉዶች ነው። ይሄ በትክክለኛ ግብይቱ ምን ይመስላል በሚል ነው። ለምሳሌ እንደነ ኦይል አይነት እንደነ ቡና አይነቶች ያሉበት ነው። ይሄኛው በፍላጎትና በአቅርቦት ነው የሚወሰነው። ምን ያህል ተፈላጊ ነው። አሁን ኦይል በጣም ተፈላጊ ነው፣ ኮፊ ተፈላጊ ነው፣ ስኳርም እንደዚህ። በጣም ከፍተኛ ፍላጎት ካለ ዋጋው ይጨምራል፣ ቡልሽ ይሆናል። ፍላጎት ከቀነሰ ደግሞ ዋጋው ዝቅ ይላል፣ ይቀንሳል፣ አቅርቦት በጣም ካለ ማለት ነው። ስለዚህ እነዚህ ኮሞዲቲ የሚባሉ በብዛት የሚሆኑት ለኤክስፒሪየንስ ትሬደሮች ናቸው። ማለት መረጃ በጣም ያላቸውን ሰዎች ትሬድ የሚያደርጉት ነው። ምክንያቱ በጣም ሴንሲቲቭ ነው ይሄኛው። ከዛ ቀጥሎ ክሪፕቶ ካረንሲም አለ። ክሪፕቶ ካረንሲም አንድ ሲኤፍዲ ነው። እሱም እነዚህ ዲጂታል አሴቶች የምንገምትበት ነው። ዲጂታል ካረንሲ የምንላቸው እንደነ ቢትኮይን፣ ኢተረም የተለያዩ አሉ። ባይናንስ ላይ አይታችሁ ከሆነ አሉ። ስለዚህ ከዶላር ጋር ያላቸውን ዋጋ ምን ይመስላል ብለን ምንገምትበት ነው። ባይዘው አሁን ባለው ዲጂታል ዓለም ተፈላጊ ያላቸው። ይሄኛው ደግሞ ለየት የሚያደርገው እሁድ እስከ እሁድ በቃ 24/7 ቀኑ ሳምንት ሙሉ እንቅስቃሴ ያለው ነው፣ ትሬድ የሚደረግ ነው። ሌሎቹ 5 ቀን ነው ትሬድ የሚደረጉት ከሰኞ እስከ አርብ ነው። ክሪፕቶ ካረንሲ ግን 7 ቀን ትሬድ ማድረግ ይቻላል። ይሄ የተሻለ ያደርገዋል። በትንሽ ክሪፕቶ ብዙ ኮንትራክት ፎር ዲፈረንስ ማግኘት እንችላለን። ሪስክ ናቸው። እነዚህን ቮላታይል ስለሆኑ ሪስክ ናቸው። ተጽዕኖ የሚያደርጉባቸው ኢንዲቪጁዋሎች ግሩፖች አሉ። በግሩፕ ነው የሚንቀሳቀሱት ሁላ። ይሄ መረጃ ከሌለን እኛ የማይሆን ውስጥ ልንገባ እንችላለን። የግድ እነሱ የሚያደርጉትን እንቅስቃሴ እየተከታተልን ትሬድ ስናደርግ የተሻለ እናገኛለን ማለት ነው። ከዛ አንዱ የመጨረሻው ሼር ወይም ደግሞ ኢኩዊቲ የሚባል አለ። ይሄኛው ደግሞ የኢንዲቪጁዋል ካምፓኒዎች ሼር ሲሸጥ ማለት ነው። ለምሳሌ እንደና አፕል እና ቴስላ አይነት የየራሳቸው ሼር ሊሸጡ ይችላል እና ምን ያህል ተፈላጊ ያላቸው በዚህ ወቅት ተፈላጊ ነው ቴስላ ወይም አፕል እንዴት ነው ይፈልጋል ወይስ ብዙም ሰው እየፈለገው አይደለም የሆነ ፕሮብለም አለው ብሎ በዛ ምክንያት ዋጋውን ከጨመረ እኛ ዝሆነ ሪል በሚሸጡበት ዋጋ ወደ ላይ ይሄዳል ብለን በመገመታችን በትክክል እኛ ገንዘብ እንሰራለን
እንሰራበታለን ማለት ነው። ይሄኛው ያው እንቅስቃሴውም ዝቅ ያለ ነው፣ የተረጋጋ ነው፣ ለስዊንግ ትሬደሮች የሚሆን ነው እና ፋይናሊ በተሻለ መጠን ከነዚህ የተሻለውን መርጣችሁ ትሬድ ማድረግ ትችላላችሁ። አሁን እኛ ጋር በብዛት ያለውን ሰው ጎልድ አሪፍ ነው፣ ይሄኛው አሪፍ ነው፣ ይሄኛው አሪፍ ነው፣ ሁሉም ነገር አሪፍ ናቸው። የፈለጋችሁትን አይነት ገንዘብ መስራት ትችላላችሁ። ዋናው ስትራቴጂያችሁ በትክክል ክሬት አድርጉ ነው እዚህ ላይ ማየት ያለባችሁ። ጎልድም አሪፍ ነው፣ ናስዳቅም አሪፍ ነው፣ ዩኤስ100ም አሪፍ ነው፣ ዩሮ ዩኤስዲም አሪፍ ነው። ሁሉም አሪፎች ናቸው። ግን የመጀመሪያ ነገር የራሳችን ስትራቴጂ አውጥተን በትክክል አፕላይ ማድረግ ስንጀምር እሱ ሁሉም ጋር ገንዘብ መስራት ይቻላል። በጣም ደስ የሚል ኮንሰፕት ነው። የኛው የወደድኩት ነው። እኛ ዙነን ራሱ እንደፈለግን እየሰራን ገንዘብ የምናገኝበት መንገድ ስለሆነ በጣም ወድጀዋለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ፎሬክስ ትሬደር ግን ሁሌም እምላችሁ የሳይኮሎጂ ነጸብራቅ ነው፣ ወይም ደግሞ የአእምሯችን ነጸብራቅ ነው። ምንም አይነት የተለየ ኤክስትራ የሆነ እውቀት አያስፈልገውም። ብቻ ራሳችሁን የምትቆጣጠሩ ከሆነ የተሻለ ደረጃ ትደርሳላችሁ። እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናችኋለሁ። መልካም ጊዜ ይሁንላችሁ።